ቆይ እንትን እንድታረገው ነው ሰፖርት እንትኑ ሀሳቤን ሳልጨርስ መሀል ላይ ስለገባ ሀሳቤን ጥቅልል የሆነው ነገር ስለተረዳኸው ጥያቄ ነው የማቀርብልህ። ለማርያም አካላዊ ስግደት ነው ወይንስ መንፈሳዊ ስግደት? ለምን እኮ እያስቆምኩ አይደለም። እኔም እኮ እሱን እኮ ነው የምልህ። ለምሳሌ ለቅዱሳን እንሰግዳለን የሚሉት በስጋ ነው ወይስ በመንፈስ ነው? እኔም በዚሁ ሀሳቡ እንድጠይቀው ነው። ገብቶሃል? ኢየሱስ ክርስቶስ በመንፈስ ነው በስጋ ነው የሚሰግደው? በመንፈስ ነው። እስቲ ማስረጃ ስጠን። ለኢየሱስ ክርስቶስ በመንፈስ እንሰግዳለን ወይም በመንፈስ የሰገደ ነው ለኢየሱስ? ማስረጃ እኮ ስግደት እኮ ለእግዚአብሔር ብቻ ካለ ለእግዚአብሔር የምንሰግደው እኮ ለእግዚአብሔር ሰገድን ማለት እኮ ለኢየሱስም ሰግደናል ማለት እኮ ነው። ማስረጃ ስጠን እስቲ። አሁን ለእግዚአብሔር የተደረገው ስግደት ለኢየሱስ ነው የሚል አሁን ሁለተኛ ስህተት እየደገምክ ነው። ለእግዚአብሔር የሚሰገደው ስግደት አይደለም። ቆይ ለሚሰገደው ስግደት እሺ፣ ቆይ አሁን እዛ ጋር እንደዛ ካመጣ እየነገርከን ነው። ሌላ ስህተት እየነገርከን ነው። አሁን ቆይ በመጀመሪያ የመጀመሪያውን ጥያቄ መልስ። ለኢየሱስ ክርስቶስ በመንፈስ ስገዱ ወይንም ለኢየሱስ ክርስቶስ በመንፈስ እንሰግዳለን የሚል መጽሐፍ ቅዱሳዊ ሀሳብ አለ? ቆይ ለእግዚአብሔር በምንድን ነው የሚሰገደው? እኔ ስለ እግዚአብሔር አልጠየቅኩህም። ቆይ ለእግዚአብሔር በምንድን ነው የሚሰገደው? ስለ እግዚአብሔር ጠይቄሃለሁ ወንድሜ። ኢየሱስ ክርስቶስ እግዚአብሔር ኢየሱስ እግዚአብሔር አይደለም? ኢየሱስ እግዚአብሔር ነው የሚል ጥያቄም አሁንም አልጠየቅኩህም። ኢየሱስ እግዚአብሔር ብቻ ነው? እኛ ኢየሱስ እግዚአብሔር ነው ብለን ነዋ ምናምነው። እኔ ኢየሱስ እግዚአብሔር ነው ብዬ አልጠየቅኩህም። ኢየሱስ እግዚአብሔር ብቻ ነው ወይ? ሰው አይደለም? ሰው ነው። በእርግጥ ሰው ነው። አሁን እኔ ፍጹም ሰው ፍጹም አምላክ ብለህ አንተ ስለምታምነው ኢየሱስ ክርስቶስ በመንፈስ የሰገደ አካል መጽሐፍ ቅዱስ ውስጥ አለ? እኮ እግዚአብሔር መንፈስ ነው አልኩ እኮ። ስለዚህ በመንፈስ ነው። ኢየሱስ ደግሞ አሁን ስለ ኢየሱስ ነው አይጠየቅኩም። አሁን ስለ እግዚአብሔር አሁን የዮሐንስ ወንጌል ምዕራፍ 4 ከቁጥር 22 እስከ 24 በመንፈስና በእውነት ለአብ እንሰግዳለን ነው የሚለው። ቀጥታ ማንን አመልካች አድርጎ? አብን አመልካች አድርጎ። ለመንፈስ ቅዱስ በመንፈስ እንሰግዳለን አይልም። ለኢየሱስ ክርስቶስ በመንፈስ እንሰግዳለን አይልም። በራሱ ይሄ ዘወትር ጸሎት ላይ ያስቀመጡት ኢየሱስን ጨምሮ ማለት ነው። ለምሳሌ እሰግድ ለአብ ወወልድ ወመንፈስ ቅዱስ፣ እሰግድ ለእግዝእትነ ማርያም ወለወላዲተ አምላክ፣ እሰግድ ለመስቀለ እግዝእትነ ኢየሱስ ክርስቶስ መንፈሳዊ በሆነ ነገር እንለያለን የተባለው ሀሳብ በራሱ ለኢየሱስ ክርስቶስ በመንፈስ ስገዱ የሚል ትምህርት መጽሐፍ ቅዱስ ውስጥ የለምን። ስለዚህ አሁን አንተ ኦርቶዶክሶችን አይደለም አሁን እዚህ ጋር ልጨርስ። እሺ ጨርስ። ምን አለ መሰለህ፣ አሁን አንተ ኦርቶዶክሶችን ምን ትላቸዋለህ? እንዴ ለቅዱሳን ስገዱ የሚል የለም፣ ከየት አምጥታችሁ ነው የምትሰግዱት? እንዲሁ ደግሞ ለእንጨቱ ስገዱ የሚል የለም፣ ከየት ነው የምታመጡት? መንፈሳዊ ስግደት ዓለም እንትን ስጋዊ ስግደት የሚባል የሚከፋፈል ነገር መጽሐፍ ቅዱስ ውስጥ የለም ብለህ ጠይቃቸዋለህ። እኔ ደግሞ አንተን የምጠይቅህ ለራሱ ለኢየሱስ ክርስቶስ በራሱ በመንፈስ የሰገደ ወይንም በመንፈስ ስገዱለት የሚል ለኢየሱስ ክርስቶስ ትምህርት አለ ወይ ነው። አንተ አሁን ፕሮቴስታንቱ አንተን እንደ ፕሮቴስታንት ነው የማወራህ። ቆይ አሁን እንዴት ነው እኛ ኢየሱስ ከስላሴ አካላቶች አንዱ አይደለም ብለናል? ስለ ትሪኒቲ መች ጠየቅኩህ ወንድሜ? ስለ ትሪኒቲ ጋር ያስኬዳል። ቆይ ኢየሱስ እግዚአብሔር ነው የሚለው ጋር እኮ ያስኬዳል እኮ። ስለዚህ እግዚአብሔር እስከሆነ ድረስ በምንድን ነው የሚሰገድለት? ኦኬ ኢየሱስ እግዚአብሔር ስለሆነ በመንፈስ ይሰገድለታል አይደል? አዎ። እሺ ለወልድ ለእግዚአብሔር ወልድ በመንፈስ ስገዱ የሚል ቃል አለ መጽሐፍ ቅዱስ ውስጥ? አሁን ለአብ እንደተነገረ ለአብ በመንፈስ ስገዱ። ቆይ ቤሪያ ስማለሁ።
ቤራ ያለ ኡስታዝ አለው ሀሳቤ ከገባ ሁለተኛ ቆሮንቶስ 4:4 ላይ ሴጣን እግዚአብሔር ተብሏል፣ እሱም ይመለካል እግዚአብሔር ተብሏል። ሁለተኛ ቆሮንቶስ 4:4 ላይ እሱ ላይ የሚሄድበት ግዕዙ ላይ እግዚአብሔር ነው የሚለው አውጥተን ማሳየት እንችላለን። ቀጥል ቤሪያ። አይ በአማርኛ ግዕዝ ምናምን ሳይሆን በአማርኛ ከሆነ አይ ሴጣን እግዚአብሔር የተባለበትን አማርኛ እኮ አይደለም እኮ እግዚአብሔር እኮ አማርኛ አይደለም ግዕዝ ነው ሲጀመርም። እሺ ግዕዝም ይሁን እሺ፣ ቆይ ግዕዝ ነው። እስቲ ሴጣን እግዚአብሔር የተባለበትን ለእኛ ለክርስቲያኖች እግዚአብሔር ሴጣን ነው ለእኛ ለክርስቲያኖች። አዎ ግን እግዚአብሔር መሆኑን አወቅ ማለት ነው። ሴጣን እግዚአብሔር መሆኑን አወቅ አመንክ። ሴጣን አይ አምላክ እንደሚሆን ይናገራል፣ ግን ለክርስቲያኖች አምላካችን ነው። ግዕዙ ላይ እግዚአብሔር ነው ይላል እኮ ገዢ ስለሆነባቸው ነው። አይ አሁን ሲጀመር ከርዕስና እንውጣና አሁን እሱ ቤሪያ ባነሳው ሀሳብ ላይ ነው እኔ ያለሁት። ግን ያው እንትን ቶፒኩ ሽፍት አናድርገውና ኡስታዝም ያስቀመጠው ሀሳብ አለና አሁን የእኔ ጥያቄ አሁን እየጠየቅኩ ያለሁትን ነገር በደንብ እንድትረዳና ቃላቶቼንም ሀሳቤንም ጥያቄንም ንግግሬንም በደንብ ተረድተህ መልስልኝ። እሺ የዮሐንስ ወንጌል ምዕራፍ 4 ከቁጥር 22 እስከ 24 ሲናገር ኢየሱስ ተናገረ በተባለው ንግግሩ ውስጥ ምንም ይላል? ለአብ በመንፈስና በእውነት ይላል። ምንም የሚደረግበት ስግደት የሚደረግበት ማለት ነው። ያንን ስግደት ደግሞ ኢየሱስ በምድር በነበረ ሰዓት የሚያከናውነው እሱ ነበር። ለአብ በእውነትና በመንፈስ የሚሰግዱበት ሰዓት ይመጣል፣ አሁንም ሆኗል ይላል። አሁንም ሆኗል የሚለው በዛ ዘመን እሱ ስለሚሰግድ ነው። በምን? በመንፈስና በእውነት። ለማን? ለአብ እሱ ስለሚሰግድ ሆኗል አለ። በፊት ለፊታቸው እሱ እያደረገ ስለሆነ አሁን ጥያቄው ለአብ እንዲህ በቀጥታ ተቀምጦለታል። ምክንያቱም በብቸኝነት የአምላክነትን ባህሪ አንድ ተብሎ ተቆጥሮ ለአብ ስለሚሰጥ። ለምሳሌ ኤፌሶን መልእክት ምዕራፍ 4 ላይ አንድ አምላክ አብ አለን ይላል። አንድ ብሎ የሚጠራው እዛ ጋር ማንነትን ሳይሆን አምላክነትን፣ አንድ አምላክ ይልና አብ ማንነቱን ሲነግርህ የአምላክነትን ብቸኝነት ለአብ ይሰጣል። አየህ። ስለዚህ እዛ የዮሐንስ ወንጌልም ላይ ለእግዚአብሔር ብሎ የሚያስቀምጥልን ለአብ ነው። ዝቅ ብሎ ለአብ ብሎ በግልጽ አስቀምጦልሃል። አሁን ጥያቄው ለአብ እንደዚህ በበራና በተብራራ ሁኔታ በመንፈስና በእውነት ይሰገዳል ተብሎ ከተቀመጠ ለኢየሱስ ክርስቶስ በመንፈስና በእውነት ስገዱ ተብሎ የታዘዘበት ወይንም በመንፈስና በእውነት ኢየሱስ ወደ ሰማይ ከሄደ በኋላ በአካለ ስጋ እርገት አደረገ ካላችሁ በኋላ ወይንም የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ አርጋለሁ ካለ በኋላ በመንፈስ ለምሳሌ ኢየሱስ በሰማይ ሆኖ እነሱ በምድር በመንፈስ የሰገዱ ሰዎች፣ እስቲ ሁለቱን ጥያቄ አሳየኝ ነው መጽሐፍ ቅዱስ ውስጥ። እሺ ቆይ ለአብ ብቻ ነው የሚሰገደው? ለእግዚአብሔር ለኢየሱስ ተሰግዷል? በመንፈስ ለአብ ብቻ ነው የሚሰገደው መጽሐፍ ቅዱስ ውስጥ። ከአብ ውጪ ለማንም በመንፈስ አይሰገድም። ለኢየሱስ በምንድን የሰገደው? እሱና ማስረጃ አስተኛውን ለኢየሱስ በአካል ሲያገኙት ለምሳሌ በጥንት ዘመኖች ማለት ነው ስግደት ለምሳሌ አሁን ቻይናውያን ጃፓናውያን ጋር ስትሄድ ከአንገታቸው ጎንበስ ይላሉ። እንዲሁም ምስጋና ለማድረግ አሁን አብርሃም ማናትቺ ሚስቱን ለመቅበር መሬት የሰጡት ህዝቦች መካከል ሰገደ ይልሃል። ወደ ምድር ተደፍቶ ሰገደ፣ አመሰገናቸው ይላል። ለኢየሱስም እንደዛ አይነት የተደረገለት ቤሪያ ለሰላምታና ለምስጋና አድርጎ ያቀርበዋል። ኢየሱስንም በአዲስ ኪዳን በተለያዩ የወንጌል ክፍሎች ሰገዱለት ይልሃል። ሰላምታ እየሰጡት ማለት ነው። ወርሺፕ እያደረጉት አይደለም፣ ፈጣሪያችን ብለው እየሰገዱለት አይደለም። አሁን ጃፓናውያን ከአንገታቸው ቀንጠስ ብለው ያንን ስግደት ብሎ ይገልጸዋል ቃሉ ሰላምታውን።
አምላካችን በሚል መንፈሳዊ መረዳትና መንፈሳዊ እምነት ግን ያቀረቡለት ስግደት የለም ነው። የዮሐንስ ወንጌል ምዕራፍ 4 ላይ በአምላክነት መረዳት በአምላክነት እውቀት ነው። በመንፈስና በእውነት ለአብ ይሰገዳል ሲባል በአምላክነት መረዳት አምላክነቱን ተረድተው ብቸኛ ፈጣሪ ሆኖ እንደሚኖርና እንደፈጠራቸው ተረድተው ይሰግዱለታል። ስለዚህ አሁን ኢየሱስ ክርስቶስን በእንደዚህ አይነት እውቀት ወደ ሰማይ ካረገ በኋላ ከእርገት በኋላ በመንፈስ የሰገደለት ወይንም በእንደዛ አይነት አምልኮ ይስገዱለት ያለ መጽሐፍ ቅዱስ ውስጥ ሐዋርያም ይሁን ነቢይ አሳየኝ ነው። እንደዛ አይነት ትካለ። እሺ አሳያለሁ። ካሜራ ከፍቼ አሳያለሁ። በል ክፈት። በመንፈስ የሰጣትና በአካል አግኝተውት ክፈትና በአካል አግኝተውት ለምሳሌ በኢየሩሳሌም ሲራመድ በአካል አግኝተውት ያደረጉለትን ሳይሆን ከእርገት በኋላ ለምሳሌ አሁን እግዚአብሔር በአካል አጠገባችን የለም አይደል? አትዳስሰውም አትጨብጠውም። ቆይ አሁን እኔ እያልኩ ያለሁት ይኸው ቤሪ አሁን የምትይዘው ምንድን ነው? ስግደት ከተባለ ለአንዱ እግዚአብሔር ለአብ የተሰገደለት ስግደት፣ ምክንያቱም አብም አምላክ ነው። አሁን አንተ የምትለው ብቸኛው አምላክ ነው ለምትለው ሌራሱ ሀሳብ ይኖረዋል። እሺ አንተ አሁን ፕሮቴስታንት ነው፣ ሌላ ሀሳብ እያነሳ ያለው ፕሮቴስታንት ሆነ የኦርቶዶክስ ሀሳብ እያነሳ ነው። ለአብ የተሰገደለት ስግደት ለወልድም ይጠቅማል ብላ ዲፊኒሽን የምትሰጠው ትርጓሜ የምትሰጠው ኦርቶዶክስ ናት። እስቲ አሁን በመጽሐፍ ቅዱስ ውስጥ ለአብ የተሰገደው ስግደት ለወልድ ነው የሚለውን ሀሳብ አንተ እንደ ፕሮቴስታንት ነው እግዚአብሔር ለእግዚአብሔር አሁን ለምሳሌ እኛ እሺ እንደ ስንሰግድ ስግደት ሰገድን፣ እሺ ወይ ደግሞ አመለክን እንበል አምልኮ በሚለው እንያዘውና እኛ ስናመልክ እሺ ማስረጃ እነግርሃለሁ። ሀሳቡን ግን ልትይዘው ይገባል። ችግር የለውም። ምሳል ኖረ እኔ እኮ ኦርቶዶክስ የነበርኩ ከዛ በኋላ ዩኒቴሪያን ክርስቲያን የነበርኩ አሁን ሻሃዳ ከያዝኩኝ ገና 45 ቀን የሆነ ቤሪያ ነኝ እኮ ወይንም በአዲሱ ስሜ አብደላ ነኝ። ክርስቲያኒቲ ውስጥ ያለውን መረዳት አንተ ሳትነግረኝ በቀድሚያ ማቀው ነኝ፣ ያደግኩበት ነኝ። አምላክ መንገዴን ልታቅም ትችላለህ እኮ ልታቅ ትችላለህ። ግን አሁን ደግሞ አታብራራልኝ። ጥቅሱን ስጠኝ። መጽሐፍ ቅዱስ ውስጥ ለአብ የተሰገደው ማቴዎስ ላይ እሺ፣ ማቴዎስ አይ ትርጉሙ እንደዛ ሳይሆን ለኢየሱስ ተሰግዶለታል ነው የምልህ። ለኢየሱስ ተሰግዶለታል በመንፈስ ነው በእንትን ነው በሚለው ምክንያቱም ወደ ሰማይ ከሄደ በኋላ በመንፈስ የሰገደ ሰው አሳየኝ፣ ወይንም በመንፈስ ስገዱለት የሚል አሳየኝ። ወደ ሰማይ ካረገ በኋላ ነው የፈለግከው? አዎ እኮ ምድር ላይ ሳለ እኮ ሰግዶለታል። ስለዚህ አሁን እኛ ስንሰግድ ለወልድ ለብቻ፣ ለመንፈስ ቅዱስ ለብቻ፣ ለአብ ለብቻ ነው ለእግዚአብሔር ነው የምንሰግደው እኛ ስግደታችን? እኔ ለአብ ለወልድ መንፈስ ቅዱስ በብቸኝነት ትሰግዳላችሁ እንዴ የሚል ጥያቄ ጠየቅኩ እንዴ? መጠየቅ ነው። ምክንያቱም ለኢየሱስ ካልክ እኮ ዞሮ ሀሳቡን እየለየ እኮ ነው። ስለዚህ አብንም ለብቻ ስግደት ደግሞ ለእግዚአብሔር ነው። በቃ ወንድሜ ጥያቄው እንዲገባ ጥያቄን ላስተካክልልህ፣ ቋንቋዬንም ጥያቄንም ላስተካክልልህ። ኢየሱስ ወደ ሰማይ ከሄደ በኋላ በምድር ያሉ ሐዋርያት ለአብና ለኢየሱስ በጋራ የሰገዱበትን ክፍል አሳየኝ። ነገርኩህ እኮ ነው። ሲሰግዱ እኮ እንደዛ አይደለም ስግደት እኮ አሁን እኛ በአይናችን እያየ ነው። እነሱ እኮ በአይን ስላዩ ነው በፊቱ ወድቆ ይሰገዱለት አይደል? እሱ በአካል አጠገባቸዋላ። ስግደት የሚለው ቃል ለሰላምታ ለምስጋና ይቀርባል አልኩ እኮ መጽሐፍ ቅዱስ ውስጥ እንጂ ወርሺፕ ወይንም አምልኮ አይደለም ወንድም እንዴ። ለአንድ ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ተጽፎ አንተ ከየት አምጥተህ ነው እንደዛ ያልከው? እሺ ኦኬ እሺ እንደዚህ ላድርግልህ። ኢየሱስ በምድር ሳለ ለምሳሌ አሁን ኢየሱስ በምድር ሳለ የማቴዎስ ወንጌል ምዕራፍ 26 ላይ ኑ እንጸልይ ወደ ጌቴሴማኒ ጌቴሴማኒ ማለት የአትክልት ስፍራ ማለት ነው። ኑ ወደዛ እንውጣ እንጸልይ አላቸውና እራት ከበሉ በኋላ ማቴዎስ 26:30 ላይ ወጡ። ከዛ እንደ ልማዱም ሰገደ። ከዛ እነሱንም ኑ አብረን እንጸልይ አለ። አብረው በመንፈስ ወደ ማን ነበር የሚሰግዱት? ኢየሱስ እና ሐዋርያቱ። አየህ አሁን ኢየሱስ በምድር እያለ ለአብ በብቸኝነት ከኢየሱስ ጋር ሐዋርያቱ ሰገዱ። አሁን ደግሞ
ኢየሱስ ካረገ በኋላ ወደ ሰማይ ከሄደ በኋላ ለሁለቱ አንድ ላይ የሰገዱበትን አሳየኝ እስቲ ሐዋርያቱ። እሺ አሳያለሁ። በል በቃ አንተ ማስረጃውን። እሺ በነገራችን ላይ መጽሐፍ ቅዱስ ውስጥ ከታች ያለው ሰው መጽሐፍ ቅዱስ ውስጥ ስግደት በሶስት ይከፈላል። አንደኛው የሰላምታ ስግደት፣ ሁለተኛው የአክብሮት ስግደት፣ ሶስተኛው የአምልኮ ስግደት በሚል እንትን ይሄ ምንድን ነው ክፍልፍል ለመስጠት ይሞክራል። የሌለ ነገር ለመተርጎም ማለት የለ እንደዚህ የሚባል ነገር። አሁን ፕሮቴስታንት ኦርቶዶክስን የሚጠየቀውን ጥያቄ ራሱን ስትጠይቁት መልስ የለውም። ወዴት ይሄዳል ተጠምዝዞ መሰላችሁ? ወደ ራሱ ወደ ኦርቶዶክስ ትምህርት ይገባል። ለምን? ኦርቶዶክስ ከሌለች የሚጠየቀውን ጥያቄ ምላሽ መስጠት አይችልም። አሁን ቅድም ለአብ የተሰገደው ስግደት ለወልድም ነው የምትለው እሷ ናት። መጽሐፍ ቅዱስ ውስጥ የለም። ገባችሁ? አሁን ደግሞ እሱ ምንድን ነው? ሶላ ስክሪፕቸር ተከታይ ነው። መጽሐፍ ቅዱስ ብቻ ተከታይ ነው። ከየት አምጥቶት ነው ለአብ የሚሰገደው ስግደት ለወልድ ይሆናል የሚለው? ኦርቶዶክስስ አንድምታና ፍቺ፣ ትርጓሜና አባቶች፣ ትውፊትና ቀኖና፣ ቃለ ዓዋዲ ትላለች። እሱ ከየት አመጣው? ለአብ የሚሰገደው ስግደት ለወልድ ነው የሚለው መጽሐፍ ቅዱስ ውስጥ የሌለውን ነገር። ቤሪያ ልጁ እስኪመጣ ቆይ ወንድሜን ሰላም ልበለው አንዴ። ፒኬ አለ። አሰላሙ አለይኩም ብያለሁ ወንድሜ። ወረሕመቱላሂ ወበረካቱ። ቤሪያ እንዴት ነዎት? ያለን አልሐምዱሊላህ። አማን ነው? አልሐምዱሊላህ ማሻአላህ። አብዱ አሁን ገና ታየኝ። ሰላም አለይኩም ብያለሁ ሁላችሁንም። ቀጥሉ ቤሪያ። እስኪመጣ በዚህ ላይ አንድ ነገር ልበል። ስለናፈቃችን በነገራችን አብዱል ነው የምልህ ቤሪያ ነው የምልህ። ግን እኔ አብደላህ በለኝ። አብደላህ ማለት የአላህ ባሪያ ማለት ነው። ግን አሌክስ ብለን ያልኩህ አሌክስ ነው የምልህ። በቃ ፕሮፋይል ላይ ባለ ነው የምጠራው። ይሄ የወንድሜ እውነተኛው ያንቃሃል። አብደላህ የሚለው ስም ያንቃሃል። እውነተኛው አይ ፕሮፋይሉ ላይ ባለው ልጥራው ብዬ ነው። የእኔም ስም እኮ እውነተኛው አይደለም ብዬ ነው እኮ በስም እንዳንጠራህ ብዬ እኮ ነው። እኛም እንደዛ ከሆነ አይ ችግር የለም። እኔ አብደላም ብዬ ጠራዋለሁ። ግን እዚህ ጋር ሰዎች የሚመለከቱት አሌክስ በሚለው ስለሆነ እንዲመች ብዬ ነው። ምንድነው መሰለክ ጥያቄ ትክክል ነው። ግን ሐዋርያት እኮ ወንጌልን የጻፉት ክርስቶስ እስካረገበት ያለውን ነው እንጂ አብዛኛው የተጻፈው ካረገ በኋላ እኮ ብዙ የተጻፈ ነገር የለም። ራእይ ላይ ነው ትንሽ የምታየው። ራእይ ላይ በዛ መልኩ የተሰገደ የት ጋ እንዳለ አላውቅም። ራእይ ነው ምናልባት ይኖራል ተብሎ የሚገመተው እንጂ አብዛኛው ወንጌል እኮ ኢየሱስ ክርስቶስ የሰራው ታሪክ ያሳለፈው ሕይወትን የተጻፈበት። ስለዚህ ካረገ በኋላ ኢየሱስ ተሰገደ የሚለው ነገር ብዙም ወንጌል ላይ የምታገኝ አይመስልም። ልጁ ሲመለስ ይህን ጥያቄ ከሱ ጋር እንቀጥላለን። ችግር የለውም። ወንድሜን በድጋሚ ሰላም ልበል። አብዱል ከሪም ሰላም አለይኩም። ያንተን መጽሐፍ ይሁን ዛሬ ሰው ሊጋብዘኝ የነበረው አይዶን አላውቅም። ኦኬ አብዱ ትሰማለህ? እና ዛሬ ኔትወርክ አዛ ነው ብዙ ቦታ ላይ። አብደላ ብቻ ነው ዛሬ ኔትወርክ የተመቸው። እኔ ራሱ በታብሌት ገብቼ ስንቴ ሲያስወርደኝ ነበር። የአሌክስ ኔትወርክ ነው። የአሌክስ ይሆናል። የኔማ ታውቀው የለ እንደ ጉሮሮ አናቂ ነው። እኔ እኮ ብዬ ነው ዛሬ እንዴት ነው? አረ ምንድን ነው ሰዎች እንደ ምንድን ነው እኛ ስናወራ ይደብራቸዋል እንደ ጌቾ ካይንድ ነህ አንተ። ደግሞ ካይንድ ሁሌ ካይንድ ብለህ ትመጣለህ። በቃ አንድም ቀን ካይንድ ነህ አታውቅም። እኔ ከቤሪያ ጋር ሳውራ ስለሚያበሳጨኝ ነው። ይወጋሃል ታላቁ። ይኸው ደግሞ ሌላ ደፍረስ መጣ።
አይደለም እቤቱ ዝርክርክርክርክ ካለ እና አንድ መስመር አስይዙትና በስነስርዓት ተወያዩ። የሰፈር ጨዋታ መሰለ ማለት አንዱ መቶ አንድ ሀሳብ ያነሳል፣ አንዱ መቶ አንድ ሀሳብ ያነሳል እና ጌቾና ቤሪ ያቀጥሉና ከዛ በኋላ እንቀጥላለን። ክርስቲያኖች ካላችሁ ሪኩዌስት ላኩ፣ እረሳለሁ። በእርሱ ጥያቄም ያላችሁ ግቡ። ታብታቡን 1 ሚሊዮን እናስገባዋለን። ቴሌግራም ያልገባችሁ ቴሌግራም ግቡ። ቴሌግራም ዩዘርኒም ያላችሁ ኮመንት ላይ ጻፉላቸው እና በተረፈ ታብታብ ኮፒ ሊንክ አድርጉ። እሺ ቪዲዮ የተከፈተው ስክሪን ጋር ታብታብ ማድረግ ትችላላችሁ። በተረፈ ቀጥሉ። በቃ አጠር አጠር እያደረጋችሁ እንዳይንዛዛ፣ ሰውም እንዳይሰለቸው ከስር ከስር በደንብ መስመር እያስያዛችሁ እንትን በሉ እና ጣልቃ አትግቡ። እሺ ሶስት ቀጥሉ። ታላቁ ማይክል ቢታርክ ጌቾ ጥቅሱን አገኘኸው? ሐዋርያት ኢየሱስ ወደ ሰማይ ከሄደ በኋላ ለአብና ለኢየሱስ በአንድነት የሰገዱበትን ቦታ የተሰገደበትን ቦታ ነው ያመጣውልን። እኔ ለኢየሱስ የተሰገደበት ቦታ አልኩ። አሁን ለምሳሌ አብ፣ ወልድ፣ መንፈስ ቅዱስ በአምላክነት አንድ በአካል 3 ናቸው። ስለዚህ አሁን በሰማያዊ ስፍራ ይሰገድለታል ወይ ነው አይደል ጥያቄው? ዞሮ ዞሮ አይደለም መንፈሳዊ ስግደት ጥያቄ በሰማይ ይሰገድለታል ጥያቄው። ቆይ በደንብ ይሄ ጥያቄ ፈጣሪ ከርዳ አሁን የምጠይቀው ጥያቄ የሚያነቃ ጥያቄ ነው ወንድሜ። መንፈሳዊ ስግደት በመንፈስ የሚሰግድ ስግደት ለኢየሱስ ተደርጓል ወይ? በአካል ላልተገኘው ኢየሱስ ለምሳሌ ኢየሱስ በአካል አጠገባቸው በነበረ ጊዜ ጎንበስ ሲሉለት ነበር፣ ያመሰግኑት ነበር። በአካል ከተለያቸው በኋላ ግን አብ አሁን በአካል የለም አጠገባችን፣ ግን ምን እናደርግለታለን? በመንፈስና በእውነት እንሰግዳለን ይላል አይደል መጽሐፍ ቅዱሱ? እንደዛው በአካል አጠገባቸው ለሌለው ኢየሱስ በመንፈስ ሐዋርያት ይሰግዱለት ነበር ወይ? አላህ ጌቸው አለው። በአካል አጠገባቸው ለሌለው ኢየሱስ በመንፈስና በእውነት ሐዋርያት ይሰግዱ ነበር እኮ ይሰግዳል። ታዲያ ይሰግዳሉ እኮ። እስቲ አምጣ። ከእርገት በኋላ ሐዋርያት በኢየሩሳሌም ሆነው ለኢየሱስ ሲሰግዱ እንደነበር ይሄ ስግደት ለኢየሱስ ክርስቶስ በሰማይ ላለው ኢየሱስ እያሉ አሁን ለምሳሌ ለአብ ይሰግዱ ነበር። ለምሳሌ የሐዋርያት ሥራ ምዕራፍ 4 ላይ ወደ አብ እየጸለዩ ለአብ ይሰግዱ ነበር ሐዋርያት ሥራ ምዕራፍ 4 ላይ ገብተህ ከቁጥር 17 ምናምን ገብተህ ብትመለከተው ፕሬ ያደርጋሉ ለአብ፣ እንደገና በመንፈስም ይሰግዳሉ። ለማን? ለአብ በብቸኝነት። ያንን ስግደት ለኢየሱስ ያደርጉ ነበር ወይ ነው ጥያቄው። በአካል ከሄደ በኋላ ከሌለ አዎ አለ፣ ከሌለ የለም፣ ካለ ደግሞ አሳየኝ ጥቅሱን እንደዛ ያደረጉበት እኮ። አልሰገዱለትም ታዲያ ለኢየሱስ ነው የምትለው አንተ? የለም ኢየሱስ ከእርገት በኋላ አንድም ስግደት ሐዋርያት አልሰገዱለትም እኮ። ዮሐንስስ ማን ነው ዮሐንስ? ሐዋርያው ዮሐንስ አልሰገደለትም? ኦኬ ሐዋርያው ዮሐንስ ደንግጦ ነው ብርሃኑ ሲመጣ። ለምሳሌ የኢየሱስ ትንሣኤ የሆነ በሚባልበት ጊዜ በዛ በመቃብሩ ስፍራ መልአክ ሲመጣ ሰዎቹ ደንግጠው እንደ ሞተ ሰው ተደፉ ይልሃል። ደንግጠው ለምን? ብርሃን ሲመጣ። የዮሐንስ ራእይ ምዕራፍ 1 ላይም ኢየሱስ አይደለም በነገራችን ላይ ዮሐንስ ራእይ ምዕራፍ 1 ላይ የመጣው ጌች የኢየሱስ መልአክ ነው። የዮሐንስ ራእይ ምዕራፍ 1 የኢየሱስ መልአክ አይደለም። አይ ዮሐንስ ስግደት። እኔ ለማወራው ነገር አስጨርሰ ጠይቀኝ፣ ችግር የለውም። የማወራውን በትክክል ስለማቅ የማወራውንም በጥቅስ ስለማቅ ማለት ነው። የዮሐንስ ራእይ ምዕራፍ 1 ቁጥር 1 ላይ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው እርሱም በመልአኩ ልኮ ለዮሐንስ አመለከተ ይላል። በማን? በመልአኩ ልኮ። ኢየሱስ ሳይሆን ወደ ዮሐንስ የመጣው መልአክ ነው የመጣው። ያ መልአክ ግን አቢሊቲ ስላለው ይቀየራል፣ ካራክተር ይዞ ይመጣል። ምንድነው መልአክ? ምንድነው? መንፈስ አይደል? አገልጋዮቹን የእሳት ነበልባል
መላእክቱን መናፍስት የሚያደርግ አይልህም ዕብራውያን መጽሐፍ ምዕራፍ 1 ላይ። ስለዚህ ወደ ኢየሱስ የመጣው መልእክቱንም ኢየሱስ የላከው በመልአክ ነው እንጂ ኢየሱስ ራሱ ወደ ፍጥሞ ደሴት አልመጣም። መጽሐፉ እንደዛ አይልህም። ታዲያ ለምንድን ነው ደንግጦ የወደቀው ስትል ብርሃን ስለመጣ ነው ደንግጦ የወደቀው እንጂ ወይኔ አምላኬ ምናምን ብሎ ወርሺፕ እያደረገው አይደለም። አይ ወርሺፕ አድርጎታል አምላኬ ብሎ ነው የሰገደው። ወርሺፕ የሚሆነው አምላክነትን ምን አምኖና ተረድቶ ሲሰግድ ነው። አይ አምላክ መሆኑን አውቆ ነው ካልክ ዮሐንስ ራእይ ላይ ሄደህ አምላክ ስለመሆኑ በመረዳት የሰገደውን ስግደት አምጣ እስኪ ዮሐንስ። አለህ ጌቹ ናው አምላክ በመሆኑ አሁን በነገራችን ላይ አንተ መጽሐፉን እንድትረዳ የያዝከውን መጽሐፍ እንድትረዳ አንተ ልትጠይቀው በፈለግከው መንገድ እየሄድኩልህ ነው። የቤቱ እኮ አሁን ቤሪ አሁን እኮ እያልክ ያለው የኔ ጥያቄዎች አልመለስክም እስካሁን። ግን እንደው ያመጣኸው አንድ ጥያቄ እኮ አንድ ነው ጥያቄ። እኔን ጥያቄ አልመለስክም ብለህ ብዙ እንትን አታርገው። ግን ደግሞ ጥያቄው አንድ ያምጣውና ያሳየንና ከዛ በኋላ ብሔራ ብትሄድ ይሻላል። እስኪ ያሳየን። በቃ እሺ፣ ይኸው እውነተኛውም እያለ ነው። ሐዋርያት ኢየሱስ ወደ ሰማይ ከሄደ በኋላ በኢየሩሳሌም ሆነው ለኢየሱስ በመንፈስ የሰገዱትን ስግደት ክፍል አሳየኝ። በቃ መረጃውን አምጣ። እሺ እንትን በል ጌች፣ መረጃውን ስታመጣ ማይክን አንስተህ ስጠን። እሺ እስከዛ ሚት አድርገህ መረጃውን ፈልግ። አብዱ ሰላም አለይኩም። ዴንክ አለው ከየትኛው ቤተ እምነት ነው? ካለበት። እሺ ቀጥል ሀቢቢ። ማንሳት የምፈልገው ሀሳብ ካለ ክርስቲያኖች ካላችሁ እንትን በሉ ገዝት ላኩ። የኔ ኔትወርክ አስተማማኝ አይደለም እና እንዴት እየሰራላችሁ እንደሆነ እንጃ። ምን ታደርጋለህ መሰለህ? ውጣና ከቲክቶክ ፍላይት ሞድ አድርገከው ላይክ ለ5 ሰከንድ ምናምን ቆይና እንደገና አብረተከው ተመልሰክን አሪፍ ይሆንላል። ከገስቶች ምናምን ነገር ወጥቼ በቃ ቲክቶኩን አፕሊኬሽኖቹን ዘጋግታቸው ምናምን ፍላይት ሞድ አድርገህ ከዛ ፍላይት ሞድ አብራ። ከዛ ግን ወደ ቲክቶክ ከመምጣት በፊት 1 ብርጭቆ ውሃ ጠጣ። ጥሩ ይሆናል። ሲመለስ አሪፍ ይሆንለታል። እሺ ክርስቲያኖች ካላችሁ ገስት ሪኩዌስት ላኩ ኢንሻአላህ። ሰሚር ኢማም አንዴ ያ አሂ ሰላም አለይኩም። እኔ የኔ እናንተ እኮ አንድ ቀን እኮ በሰፊ መጫወት አለብን። እንደው እኔ ልመልስ በጣም ፍላጎት ነበር። ጃ አንተ ሳይገባ እኮ ነው ከክርስትና የወጣከው ምናምን ነገር ትለኛል። አይ ኪፉ ናችሁ ነው ኡስታዝ ወሂድ ገቢ አርጋችሁት ልጅ በትንሽ አልገለኝ ነው አጠገቤ ወንድም ያለ እንጂ ጀርባዬንም ቢሆን ያ ቀን ማታ እኮ ግን አመቻችቼክ ነበር። አመለጥክ እንጂ እንዴት እንደምታመቻች ስለሚገባኝ፣ ግን ያው ፈጣሪ ያዘጋጀው መንገድ ሲሆን ማምለጥ አትችልም። ታውቃለህ፣ እኔ ስለ ክርስትናና ስለ እስልምና እንትን ስል ክርስትና ሃይማኖት ላይ ያሉ ነቢያቶችን ለመቀበል አምላክን ለመቀበል ኢቭን መጽሐፍ ቅዱስን ለመቀበል ያለኝን ስታንዳርድ ለእስልምና እንትን አልሉ በጣም ፌር አልነበር። እውነት የምሬን ነው የምልህ። ማለት አስበው በባይብል ላይ ምን ያህል የነቢያቶች ስብና እንትን እንደተደረገ ማለት ነው። ግን በቃ እነሱን ጠቅላላ ነብይ ናቸው ብለን ተቀበልናቸው እያልጎረበጠን ነብዩ ላይ ሲሆን ግን በቃ ቁርአን ላይ ሲሆን እስልምና ላይ ሲሆን ይናል። ብቻ በጣም ነው የሚያሳዝነው። ለምን እንደሆነ እኔ እንጃ። በጣም እንከፋለን፣ እንጠማለን የምር ማለት ነው። እና ብቻ ያሳዝናል። እኔ ያው አንተን ከስር ከማልጠፈው የነበረው
እንደ አንተ ሆኜ አንድ ያሳለፍነው ነገር አለ እና እኔ በህይወት ትልቅ በቃ የከበደኝ ነገር የኢየሱስ ክርስቶስ አምላክነትን በቃ መካድ ነው። ገባ? አምላክ አለመሆኑን መቀበል በቃ በጣም ከባድ ነበር። ሰው ደግሞ ይህን ካለፈ በቃ ጨረሰ እና ለዛ ነበረ። አልሐምዱሊላ እንግዲህ ዛሬ ወንድማችን ሆናል። አላህ ያጽናክ፣ አላህ ከፍ ያርግ፣ አላህ ይጠብቅ። እንዲሁ በቲክቶክ እንደተዋወቅን አላህም ብለን እንዲሁ በቲክቶክ እንደተሰበሰብን አላህ በጀነት ይሰብስበን። አሚን አሚን። በነገራችን ላይ አሁን ሰለምቴ ስትሆኑ የኢስላምን መንገድ ተረድታችሁ የእውነተኛውን መንገድ ኮቴ ስትከተሉ የነቢያትን ምስክርነት ስትቀበሉ ያሳለፋችሁት ነገር በጣም ነው የሚገርማቸው። አሁን ጃ ስትል አሁን እንትን ነው ጥቅሱ የሚገኘው ቤሪያ አንዴ ዮሐንስ ራዕይ ምዕራፍ 5 ላይ። አረ እነዚህ ልጆች ዛሬ ምን ነክቷቸው ነው? ቀጥል ቀጥል። የትሪኒቲ አማኝ በነበርኩ ጊዜ ቀጥሎ ደግሞ ዩኒቴሪያን ክርስቲያን በነበርኩ ጊዜ ዩኒቴሪያን ክርስቲያን ከዛ በእነዚህ 3 ዓመታት ምናምን ነው የኢስላምን ቲችንግ እንዳውቅ የተደረግኩት ጃ ስለምታውቅ ማለት ነው እንዳቅ ምናምን የተደረግኩት እና ይሄ አእምሮዬ ውስጥ እኩል ሚዛን ላለመስጠት የሚታገል ነገር አለ ነበር በቃ። እና ምን አደርጋለሁ ባይብሉ ላይ ያለውን ሀሳብ አለ አይደለ ስለኖርኩበት ኦር በዛ ውስጥ ስላደግኩበት ምናምን እኩል አሁን ቀስ እያለ ነው የተቀረፈው። ኢየሱስ አምላክ አይደለም ሰው ነው መልእክተኛ ነው የሚለውን ቃል መጽሐፉ በግልጽ ይናገራል። ከእግዚአብሔር ዘንድ የተገለጠ ሰው ነበር ነው የሚለው። ከእግዚአብሔር ዘንድ የተገለጠው ሰው ነው እንጂ አምላክ አይደለም። ራሱም ኢየሱስ ከእግዚአብሔር እየሰማው የምናገራችሁ ሰው ነው ያለው። ጳውሎስም አዳምና ኢየሱስን ሲያነጻጽር አዳምንም ሰው ኢየሱስንም ሰው ነው ያለው። ስጋ የለበሰ አምላክ፣ በስጋ የመጣ አምላክ ምናምን የሚባሉ እነዚህ ትርጓሜዎችም ሀሳቦችም መጽሐፉ ላይ የለውም። ጭራሽ እንደውም ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል ነው የሚለው ቆሮንቶስ መጽሐፍ ምዕራፍ 15 ቁጥር 21 22 አይደለም ጃ እዛ ክፍል ላይ ስለ ትንሣኤ ሙታን ሲያወራ ስጋ የለበሰ አምላክ አይልም። ምክንያቱም አምላክ ስለማይሞት አምላክ በስጋ ሞተ የሚባል ኮንሰፕትም የጳውሎስ አእምሮ ስር የለም። አምላክ በስጋ ከሞተ የሞት አምላክ አለ። አሁን ይሄ አካላዊ ነው ግብሩ፣ መለኮታዊ ነው ግብሩ ምናምን እንደዚህ ትርጓሜ ለመስጠት የሚሞክረው ነገር ብዙ ቢሆንም ማለት ነው ስለምታውቁት ብዙ ማርገን ስለሚያስፈልግ፣ ግን ወደ ኢስላም ስመጣ ይሄ በእነዚህ ባለፉት 3 ዓመታት ላይ ጃዬ በቃ ይሄ ሚዛን አለ አይደለ ይታገለኛል። እንደዚህ ደግሞ ወደ ኢስላም ሻሃዳ ሊይዝ 1 ወር ምናምን ሲቀር በቃ ማለት እንትን ሆንኩኝ እኮ ኩል ሆንኩኝ። ምን ሆኜ ነው ራሴ ነታል የመጨረሻ ኩል ሆንኩኝ እና ይህ እንትኖችን ምናምን ኩል ፈልጌው አይደለም በነገራችን ላይ ኩል ሆንኩኝ በቃ አይደል። እና ገባለው አንዳንድ ቤቶች ነው የምገባው ምናምን አሌክሶን ተከትዬ ነው ብዙ ጊዜ የሚሄደው ማለት ነው እሱም ስለሚያውቅ እና ሄዳለው። ከዛ ማን ነው ስሙ ጠፋኝ እና እዛ ቤት እና እንደው የኢስላምን መረዳት እውነተኛውን ምስክርነት ለሚታገላችሁ ሰዎች እና ወደ ትክክለኛው የነቢያት ምስክርነት ፈጣሪ ወደ አዘጋጀልን መንገድ ወደ መረጠልን ትምህርት ወደ መሰከርልን ምስክርነት ልባችሁን አስፍቷችሁ አእምሯችሁን ተጠቅማችሁ መርምራችሁ ታምኑ ዘንድ ሚዛናችሁን እኩል አድርጉ። ሚዛናችሁን እኩል አድርጉ። ስለ ነቢያችን እንዲሁም ስለ መጽሐፋችሁ ሚዛናችሁን እኩል አድርጉ። አሁን እዚሁ አንድ ኦርቶዶክስ አስገብተህ ጃዬ አሁን አንተ መጽሐፍ አለህ ወይ ብትል አዎ ትላለህ። ስንት ነው መጽሐፍህ? 1 ነው ትላለህ።
ስንት ነው እንትኑ 114 ትላለህ። ስንት ነው ለምትጠይቀው በሙሉ በእጅህ ያለ ማስረጃ ትሰጣለህ። አንድ ኦርቶዶክስ ብታስገባ ግንጃይ እኔ የነበርኩበት ህይወት ስለሆነ ማለት ነው ትጠየቃለህ። አሁን መጽሐፍ አለህ? አዎ ይልሃል። እሺ መጽሐፍህ የታል? ይኸው። ስንት ነው የመጽሐፍህ ብዛት? 81 81ዱ በሙሉ ተካተው በዚህ ውስጥ አሉ? የሉም ይልሃል። ሳይኖር ከአንተ ታዲያ ከእሱ ጋር እንዴት ነው የምታወራው? ለምሳሌ ኦርቶዶክስ 81 አህዱ ተብሎ የሚነገረው ወይም 80 አህዱ ተብሎ የሚነገረው በአዲስ ኪዳን 35 አይደል? 35ቱን የጠቀለለ መጽሐፍ እስከዛሬ የላቸውም። ያን መጽሐፍ ሳትይዝ እንዴት ነው መተህ የምታወራው? ገባ? ወደ ፕሮቴስታንቱ ስትሄድ ፕሮቴስታንቱ መጽሐፍ አለ? አዎ። ስንት መጽሐፍ ነው? 66 ከ66ቱ በውጪ ሌላ የፈጣሪ መጽሐፍ የለም ብለህ ብትጠይቀው የለም ይላል። ከዛው ከመጽሐፍ የይሁዳ መልእክት ምዕራፍ 1 ቁጥር 14፣ ኢያሱ መጽሐፍ ምዕራፍ 10 ቁጥር 13፣ ዘኍልቍ መጽሐፍ ምዕራፍ 21 ቁጥር 14 እነዚህን ክፍሎች እያወጣህ እነዚህ ሁሉ መጽሐፍቱ ምን የሆኑ የሞጡበት ምንጫቸው ተጠቅሶ የእግዚአብሔር የጦርነት መጽሐፍ፣ መጽሐፈ ያሻር ምናምን እያለ እየጠቀሰ መጽሐፍቶችን እየጠቀሰ ያስቀምጥልሃል። ታዲያ ምንድን ነው ይሰማል? ቢራ ተቋርጣል። ኦኬ ተመልሻለሁ። ተመልሳለሁ። ስለዚህ የታለ መጽሐፍ ብለህ ብትጠይቀው አንዱን ፕሮቴስታንት አስገብተህ ከ66ቱ ውጪ የጠፉ ያልተገኙ ቀኖናና ቃለ ዓዋዲ ያልተሰራላቸው በጉባኤ ያልተመረጡ ያልተጣሉ ብዙ መጽሐፍቶች ከመጽሐፍ ቅዱስ ውስጥ ታሳየዋል። ይሄንን ሚዛኑን ግን ለምን አያመጣውም? ለቁርአን አያመጣውም? ለኢስላም አያመጣውም? ይሄን ብቻ አይደለም እኮ ከመጽሐፍ ቅዱስ በፊት ስላሉ ታሪኮች ሲጠይቅህ፣ አሁን ለምሳሌ ኢስላም ምን ይላል? ቁርአን አምላካችን ባወረደው ቃል ውስጥ ምንድን ነው የሚልህ? ከዚህ መጽሐፍ በፊት መጽሐፍ ልኬ ነበር ብሎ ተውራት፣ ዘቡር፣ ኢንጅል ብሎ ያስቀምጥልሃል። ከዛ እነዚህ መጽሐፍቶች ግን አሁን ኤግዚስት እንደማያደርጉ ታሪኮቻቸው ግን እውነተኛ እንደሆኑ ከፈጣሪ የወረዱ እንደሆኑ እና መልእክቶቻቸውም ለነቢያት የተሰጠ እንደሆኑ ኢስላም ይመሰክርልሃል። ይሄንን ነገር ምን ብለው ይጠይቀዋል? መጽሐፉን አምጣ ይልሃል። ግን ለክርስቲያኒቲ ሲሆን ኦኬ ታዲያ የእግዚአብሔር የጦርነት መጽሐፍ የሚለው ሙሴ ታሪክ የወሰደበት መጽሐፍ የት አለ? እስቲ ያሳየን። ዘኍልቍ መጽሐፍ ምዕራፍ 21 ቁጥር 14 ጠቅሰህ ስትጠይቀው ለክርስቲያኒቲ ሲሆን እሱ ለቆመበት ዓላማ ሲሆን ጭንቅላቱም ጥያቄውን ለአንተም ማስረጃውን መስጠት ለእሱም ጭንቅላት አይፈልግም። ለምን? ሚዛኑ እኩል ስላልሆነ፣ መመዘኛ የተለያየ ስለሆነ። ስለዚህ እንደው ኢስላምን በዚህ በሚዲያ ለማጠልሸት የተነሱ እውቀት የሚናገሩ ሰዎች፣ ክርስቲያኒቲንም ያለ መረጃ እና ያለ ትምህርት ለማስተማር የሚሞክሩ ሰዎች ቢኖሩ እንደው ወንድሞቼ እኔ ከልመና ጋር የምነግራቸው ኢስላምን መርምሩት፣ ፈትሹት። የመጣላችሁን የፈጣሪ መልእክት በደንብ አጥኑ። ቁርአንን፣ ተፍሲራቶችን፣ ሀዲሶችን ሰዎች በተናገሯችሁ ሳይሆን ትልልቅ ኡስታዞች አሉ ቤተ መጽሐፍትም የሆኑ ጠይቁ። በጣም ሀምብል በመሆን በመማር የምሬን ነው የምላችሁ። እኔ ቁጭ ብዬ ለመማር ነው የምጠይቅ የነበረው። እንደው እኔን ሁኑ ምናምን ሳይሆን በቃ ሀምብል ሆኖ ለመማር፣ ለማወቅ፣ ለማስተንተን፣ ለመፈተሽ ከዛ በኋላ ግን ቼንጅ ማድረግ እኮ ነው። በወንድሜ ቆጥሮ ተሰፍሮ የተሰጠህ ነገር የለም። እውነትን ስታገኛት ያችን ወደህ ያችን መከተል ነው። እውነት እውነተኛ ናት። እውነት ምስክርነቷ የጠራ ነው፣ የጠነከረ ነው። ስለዚህ ያለህበትን መረዳት እስቲ ፈትሸው። ለምሳሌ በጣም አስደናቂው አንድ ነገር በአዲስ ኪዳን የጠፉ መጽሐፍቶች እንዳሉ ታውቃለህ አይደል? ጃዬ አዲስ ኪዳን ውስጥ ጳውሎስ ጽፏቸው የጠፉ መጽሐፍቶች አሉ። ለምሳሌ አንደኛ የቆሮንቶስ መልእክት፣ ሁለተኛ የቆሮንቶስ መልእክት ይባላል። ሶስተኛ የቆሮንቶስ መልእክት ነበረ እኮ
የለም። ይሄ ብቻ አይደለም። ለማን ነው ይሄ እንትን ቄርቄሮ የምትባለው ቤተክርስቲያን ሶሪ የሆነ ቤተክርስቲያን የጻፈላት መልእክት ነበር። የለም ተደዚያ እነዛ መልእክቶች ውድቅ የተደረጉት የጳውሎስ መልእክቶች እናንተ የምትሉት አሁን በእጃችሁ የሌሉት መረጃቸው፣ ትምህርታቸው፣ መልእክታቸው ምን እንደሆኑ በምንድን ነው የምታውቁት የምትመዝኑ? ይሄንን ነው ለማጥራት ቁርአን የመጣልን። ፈጣሪ ቁርአንን ሲልክ እነዚህ የተቀመጥንበትን ውጥንቅጥና የተምታታንበትን መንገድ በሙሉ ለማጥራትና መሰረቱ እውነተኛ በሆነው መሰረት ላይ እንድንታነጽ በነቢያት መንገድ ላይ እንድንቆም ነው። እና እንደው ከልመና ጋር ነው ስላበዛው በጣም ይቅርታ ጃዬ። አልሐምዱሊላህ ለማንኛውም ሙስሊም ላደረገኝ የእውነተኛውን መንገድ እንድከተል ላደረገኝ አምላክ ማለት ነው። እሺ ጀዛከላህ አላህ ይጠብቅ። አላህ ሁላችንን የሚያጽናን። ጌች ጥቅስን ስጥና ዮናታ ገብቷል። ትቀጥላላችሁ። ጥቅሱን ያገኘውን ጥቅስ ስጠውና እንትን በሉ ቶሎ ቶሎ እንትን እያለ እንሂድ። እሺ ወጣል። አብዱ ቀጠል በቃ አብዱ። እሺ ጃ ትከፍታለህ ወይስ እኔ ልክፈት? ከፍተልሃለሁ፣ ችግር የለው። እሺ ዮሐንስ ራእይ ምዕራፍ 22 ቁጥር 8 እና 9ን መጀመሪያ ክፈትልኝ። 8 እና ዮሐንስ ራእይ ምዕራፍ 1 ቁጥር 8። ኧረ አይደለም፣ ዮሐንስ ራእይ ምዕራፍ 22 ቁጥር 8 አንድ አልኩኝ እንዴ? ስለዚህ ሐዋርያት ሰዎች ሰግዶለታል ወይ ለሚለው ይኸው አንድ ሐዋርያ የሰገደለት ማለት ነው፣ ለኢየሱስ የሰገደ ማለት ነው። ይህም ያየሁትና የሰማሁትም እኔ ዮሐንስ ነኝ። በሰማሁት ባየውም ጊዜ ይህም ባሳይም በመልአኩ እግር ፊት ሰግድ ዘንድ ተደፋሁ ይላል። ስለዚህ እዚህ ጋር ሰገደ መልአኩ ፊት፣ ግን ደግሞ አትስገድ ብሎታል። ስለዚህ ስግደት ለኢየሱስ እንደሆነ ያሳያል። ስለ መልአኩ መች ጠየቁ? ቢልከል ኢንሻአላህ የብር ያውጅና እኮ ሐዋርያ አይደል? አንድ ሐዋርያ ነው ያልከኝ አይደል? ምንድነው ይዘህ የመጣው? እሱ እኮ ለኢየሱስ ነው የጠየቀ እኮ። ታዲያ ዮሐንስ የሰገደው ለማን ነው? መች ጠየቀ? እዚህ ጋር የሰገደው ለማን ነው? እዚህ ጋር ለመልአኩ ሲል አትስገድ አለው። ኦፍኮርስ የጠየቀህ ሌላ ነው እኮ። አንድ ሐዋርያ እኮ ነው ያለው። አንድ ሐዋርያ ነው ያለው አይደል? ለኢየሱስ እኮ ነው እያለ ያለው እሱ። ጥያቄው አልገባውም። ድገምለት። ይሄ ልጅ አልገባውም። ጥያቄውን ራሱ አልገባውም። ጌቾ የኔን ንግግር ካልተረዳህ ሌሎች ሰዎችም ይደግሙልሃል። አሁን ጥያቄውን ልድገምልህ። በመንፈስ የሚባል ስግደት አለ። በመንፈስ እና በእውነት የሚሰግድ ስግደት ማለት። በመንፈስ መስገድ ማለት በአካል ያንን ፐርሰን ያንን አካል አጠገብህ በአካል ትክክል አእምሮህ እውነተኝነቱንና መኖሩን ተረድቶ ይሰግዳል። 10 ጊዜ ያ በእውነትና እውነት የሚያስብለው ትክክለኛ እውቀት ስለሆነ እውነት ያስብለዋል። መንፈስ የሚያስብለው ደግሞ አካላዊ ስላልሆነ በመረዳት ስለሆነ መንፈስ ያስብለዋል። አሁን ጥያቄው ኢየሱስ በአካል ከሐዋርያቱ ዘንድ ወደ ሰማይ ሄደ ብሎ መጽሐፍ ከተናገረ በኋላ ሐዋርያት በመንፈስ ኢየሱስ አምላካችን ነው ፈጣሪያችን ነው ብለው በመንፈስ በአካል አጠገባቸው የለም፣ በመንፈስ ያንን ተረድተው አምነው ለአብና ለኢየሱስ በአንድነት ለአብ አሁን በመንፈስ ይሰግዱ ነበር። ለምሳሌ የሐዋርያት ሥራ ምዕራፍ 4 ላይ በመንፈስ ይሰግዱ ነበር። የሐዋርያት ሥራ ምዕራፍ 4 ብትሄድ ጸሎት ይጸልያሉ ለአብ፣ አብ አካባቢያቸው የለም፣ በሰማይ የምትኖር ጌታችን ነው እያሉ ማለት ነው። አየህ፣ እንደዛው ለኢየሱስ በመንፈስ የሰገዱበት ስግደት አሳየን። ኦኬ። እሺ ዮሐንስ ራእይ ምዕራፍ 5 ቁጥር 13
13 ላይ ዮሐንስ ራዕይ ምዕራፍ 5 ቁጥር 13 ላይ በመንፈስ ነው እንዴ? የዮሐንስ ራዕይ ምዕራፍ 5 እኮ በሰማይ አይደለ? ታዲያ አሁን ያልከኝ በሰማይ ነው አይደለ? ጥያቄ ካልከው አይደለም በመንፈስ በሰማይ መቻልኩ በመንፈስና በሰማይ አይለያይም። አሁን ኢየሱስ በአካል አጠገባቸው ለሌለው ኢየሱስ ወደ ሰማይ ለሄደው ኢየሱስ በምድር ያሉ ሐዋርያት በመንፈስ የሰገዱት ስግደት ነው እያልኩ። እሺ ክፈተው። እሺ በቃ ዮሐንስ ራዕይ ምዕራፍ 5 ቁጥር 13 ክፈተው። እሺ ሐዋርያት በመንፈስ እየሰገዱበት የነበረ ነው ዮሐንስ ራዕይ ምዕራፍ 5። አዎ እሺ ቁጥሩን ለምን አከፍተውም? ቁጥሩ ይከፈትና ከዛ ነው ሐሳብ ያስረዳል። አንዴ ጃዬ የዮሐንስ ራዕይ ምዕራፍ 5 ቁጥር 13ን ስግደቱ የሐዋርያት እንደሆነና ስግደቱ በመንፈስ እንደሆነ ማስረጃውን እንዲያሳይ ይከፈትለት። ወረዳ 13 ላይ ጃ 13 እሺ በሰማይ በምድር ከምድርም በታች በባህርም ላይ ያሉ ፍጥረት ሁሉ በእነርሱ ውስጥም ያሉ ሁሉ በረከትና ክብር ምስጋና ኃይልም ወረድ በል ከዘላለም እስከ ዘላለም በዙፋኑ ላይ የተቀመጠው ለበጉም ይሁን ሲሉ ሰማው አለ። ስለዚህ እዚህ ጋር አሁን ሐዋርያቶች እዚህ ጋር ሰግደውለታል አልሰገዱለትም? የት አለ እዚህ ጋር የሐዋርያት ንግግር እንደሆነ? ሐዋርያት ይሄን ጊዜ ሞተዋል እንደ የሞተ እንኳን ሐዋርያ የለም ይሄም እኮ ሐዋርያቶች አሁን ሐዋርያቶች በዚህ ውስጥ አይካተቱም። ቆይ በመጀመሪያ ደረጃ እያወሩ ያሉት በዙፋኑ ላይ ለተቀመጠው እኮ ዙፋኑ ላይ የተቀመጠው በግ ማን ነው? በጉ የተባለው ማን ነው? ኢየሱስ ነው አይደለ? አይ እዚህ ጋር ሁለት አካላት ነው የሚያወራህ ወንድሜ። አንድ እኮ አብም አለ ያው። አዎ አብና በዙፋኑ ላይ የተቀመጠው ሚልህ አብን ነው። በጉ ሚልህ ደግሞ በግ ተብሎ የተጠራው ኢየሱስ ነው። ኢየሱስ በአካል እዛ ቆጭ ብሎ ነበር ቆሞ እዛ ጋር ማለት ፊት ለፊታቸው። ይሄ የመንፈስ ስግደት አይደለም የሚባለው የአካል በአካል እዛ እያዩት ነው። አሁን እኔ የመንፈስ ስግደት ነው የጠየቅኩ። የመንፈስ ስግደት ማለት አይደለም። ቆይ አይደለም በአካል አሁን እነዚህ የሚሰግዱለት አካል ታገዱለት። እሺ እነዚህ የሚሰግዱለት አካል ያሉት በሰማይ ነው። ኢየሱስም እንደው ሀሳቡን እንድትረዳ ነው። የክፍሉን እውነት እንዲህ ነው ብዬ አላብራራም። ጥያቄን ተረድተህ እንድትመለስ ብቻ ነው። ወይስ ጥቅሱ ላይ አለ እንዲሰገድ የሚል ነገር ከናካቴው የለም አብዱ እንደው ሀሳብን እዚህ ጋር እውነትን ተረድቶ እንዲወጣ ሀሳቡን ብቻ እዚሁ ክፍሉ ላይ ያለውን ሀሳብ እንኳን ላሳየው ብዬ እንጂ ክፍሉ ላይ ሰገዱ የሚል ነገር የለም። ቁጥር 13 ላይ ታዲያ ስለ ስግደት አያሳይም? ሰገዱ የሚል የለም ሳይሆን ይህ ስግደት ያሳያል አያሳይም? ቆይ አሁን በመጀመሪያ ደረጃ ስለ ስግደት ያሳያል አያሳይም ሳይሆን እሱን አልጠየቅህም። እንድትረዳ እዚህ ክፍል ላይ በጉ በአካል አጠገባቸው ነው ወይንስ አይደለም? በአካል አጠገባቸው ነው ወይንስ አይደለም? እኮ አጠገባቸውማ ታዲያ በመንፈስ ማለት እኮ በአካል የለም ማለት ነው። የመንፈስ ስግደት ማለት ምን ማለት ነው? ባላየበት ቆይ ሰገድ በሰማይ ያሉ ፍጥረታት ሁሉ ሰገዱለት አለ። ስለዚህ የመንፈስ ስግደት ኢየሱስ የዮሐንስ ወንጌል ምዕራፍ 4 ላይ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል አሁኑ ሆኗል ሲል የመንፈስ ስግደት ማለት ምን ማለት ነው? እኮ የመንፈስ ስግደት ማለት ከልባችን ሆነ የሚሰግዱለት ማለት ነው። ከልባቸው ሆኖ መስገድ ማለት ነው። ወይ ደግሞ ከውስጥ ሆኖ በመንፈሳቸው ሆኖ መስገድ ማለት ነው። በውስጥ በመንፈስ የሚሰገድ ስግደት ማለት ነው የመንፈስ ስግደት ማለት እንጂ ስጋን ዝቅ ማድረግ የመንፈስ ስግደት አይደለም እኮ። እሱም የስጋ ሁለቱንም ነው የሚያካተው። ስለዚህ ስግደት እኮ ከተባለ አሁን በምታነሳው ነገር ቤሪያ ስግደት ከተባለ እኮ ሁለቱንም ያካትታል እኮ። ጥሩ አሁን እሺ ለምሳሌ እኔ አሁን ለምሳሌ በምታነሳው እሺ እንትን እናድርገውና ቆይ አንተ አሁን እዚህ ጋር ቆይ እኔ ሀሳብ ተረድተህ እንድትወጣ ነው የምፈልገው። ኢየሱስ የዮሐንስ ወንጌል ምዕራፍ 4 ላይ ያቺ ሳምራዊት ሴት ምን አለች? እናንተ በኢየሩሳሌም ስገዱ ትላላችሁ፣ እኛ ግን ስግደት በገሪዛን ተራራ። በገሪዛን ማለት ሳምራውያን የሚባሉ አካላት የሚሰግዱበት ቦታ አለ። ሳምራውያን ማለት ከአሕዛብ ጋር ዲቃላ ሆነው የተወለዱ አካላት ማለት ነው።
ገሪዛን በሚባል የመንፈስ ስግደት። ሀሳብን ብቻ ጥያቄው ስላልተረዳህ ኢየሱስ የተናገረውም ንግግር የዮሐንስ ወንጌል ምዕራፍ 4 ላይ ኢየሱስ የተናገረው ንግግር እንኳን አልገባህም ገና። የኔ ጥያቄ አይደለም፣ ኢየሱስ የተናገረው ንግግር አልገባ እንዲገባህ ነው። አይ ገብቶኛል። እሱን እኔ አታስረዳኝም፣ እሱን ችግር የለውም፣ እሱን አታስተምረኝም ባል አሁን ሀሳብን እሺ ቆይ ሀሳቤን ልጨርስ። ኢየሱስ የዮሐንስ ወንጌል ምዕራፍ 4 ላይ በኢየሩሳሌም አይደለም በገሪዛም ተራራም አይደለም ለአብ በመንፈስ ትሰግዳላችሁ ሲል ቦታ የማይወስነው ወሰን ወይንም በመረዳት ትሰግዳላችሁ እያላቸው ነው ወይንስ ስለ ልብ ስግደት ነው እየመለሰላት ያለ? ስለ ሳምራዊቷ እኔ እኮ እንደዛ ሀሳቡ እኮ እየተቃረንኩ አይደለም። ታዲያ እሱን እኮ እያልኩ ያለው እየተቃረንክ ካልሆነ በልብም ይሁን በምንም ይሁን ሐዋርያት ኢየሱስ ወደ ሰማይ ከሄዱ በኋላ በምድር ሆነው ሐዋርያት ኢየሱስ ወደ ሰማይ ከሄደ በኋላ በምድር ሆነው እነሱ በመንፈስ ለኢየሱስ የሰገዱትን ስግደት አሳየኝ። ከሌለ የለኝም በለኝ። አንተ ሶላ ስክሪፕቸር ተከታይ ነህ፣ ፕሮቴስታንት ነህ። መጽሐፍ ቅዱስ ውስጥ የሌለውን ሀሳብ ለመጠምዘዝ አትሞክር። መጠምዘዝ አይደለም እያመጣሁልህ እኮ ነው። አመጣሁልህ። ዮሐንስ ላይ ያመጣሁልህን ሀሳብ ሐዋርያት ናቸው እየሰገዱት ያሉት። ሐዋርያቶች ታዲያ ፍጥረት አይደሉም? ፍጥረት ሁሉ ይሰግዱለታል አይልም? የቱ ጋር ፍጥረት ሁሉ ይሰግዱ? እዛ አልሰገዱለትም? የዮሐንስ ራእይ ላይ እጃ ክፈተውሽ በል። የዮሐንስ ራእይ ላይ ቆመ። እሺ በል። የዮሐንስ ራእይ ላይ ፍጥረቱ አሁን እሺ፣ ይሄን አልሰገዱ። ይሄ ለኢየሱስ አልተሰገደም ነው? ለበጉ አልተሰገደም እዚህ ጋር ትላለህ? እስክሪኑን ክፈተው። አልተሰገደም ነው የምትለው? እሺ ምንድን ነው የሚልህ ክፍሉ? እሺ አንብበው። ይኸው ራሱ አንብበው እኮ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ሁሉ ሰማው ይላል። ሰገዱ የሚል ቃል አለ 14 ላይ መጨረሻ ላይ ምንድን ነው የሚለው? አራቱም እንስሶች አሜን አሉ፣ ሽማግሌዎቹም ወድቀው ሰገዱ። እሺ ሽማግሌዎቹም ወድቀው ሰገዱ ይልሃል። ሽማግሌዎቹም ወድቀው ሰገዱ የሚለው ቃል ግሪኩም እንግሊዝኛውም ያስቀመጠው ለአብ እንደሆነ ነው። ኢየሱስን አይጠቀልልም ስግደቱ። እሺ አራቱ እንስሶች የተባሉት እነማን ናቸው? አራቱ እንስሶች ማለት የእግዚአብሔርን ዙፋን የሚሸከሙ ኪሩቤል የሚባሉ ፍጥረታት አሉ፣ ከመላእክት ዘውግ የተለዩ። ስለዛ ላብራራልህ። አራቱ እንስሶች በሰማይ ሁለት ፍጥረታት አሉ። ቆይ ስማ፣ በሰማይ ሁለት ፍጥረታት አሉ በክርስቲያኒቲ ቲቺንግ። አንደኛው መላእክት ይባላሉ፣ ሁለተኛው አገልጋዮች ይባላሉ። የዕብራውያን መጽሐፍ ምዕራፍ 1 ላይ ሄደህ ማየት ትችላለህ። አገልጋዮቹን የእሳት ነበልባል፣ መላእክቱን መናፍስት የሚያደርግ ይልሃል። አገልጋይ የእሳት ነበልባል የሚደረጉ የተባሉት ከእሳት ድንጋይ ከቡላል ድንጋይ ወይንም ከፊታቸው የተለያየ 4 ፊት ኖሯቸው የተፈጠሩ ፍጥረታት አሉ። ስማቸው ኪሩቤል፣ ሱራፌል፣ የእሳት ድንጋይ፣ የእሳት ነበልባል ተብለው ይጠራሉ። እነዚህ ፍጥረታት 4 ፊት አላቸው። አንደኛው እንስሳ ይመስላል፣ አንደኛው ወፍ ይመስላል፣ አንደኛው አንበሳ ይመስላል፣ አንደኛው ንስር ይመስላል። እነዚህ 4 ፍጥረታት ዙፋን ተሸካሚ ይባላሉ። ስራቸው ምንድን ነው? ዙፋን መሸከም ብቻ ነው። አገልጋይ የተባሉበትም ስልጣን የተሰጣቸው ከዛ አንጻር ነው፣ መጽሐፍ ቅዱስ ሲያስተምርህ ማለት ነው። ስለዚህ 4ቱ እንስሶች የተባሉት 4 እንስሳ የተባሉት እንደ መላእክት ቅርጽና ይዘታቸውን ስለማይቀይሩ ነው። በምን አስተምህሮ? በመጽሐፍ ቅዱስ አስተምህሮ። ምንድናቸው? ፍጥረታቸው ሲጀመር ቅርጽ የማይቀይር ነው። እና ከነዚህ ፍጥረታት አንዱ በመጽሐፍ ቅዱስ ትምህርት ወይም በክርስቲያኒቲ ትምህርት ይሄ ማን ነው? ሳጥናኤል ተብሎ የምትጠሩት እናንተ ከነዚህ ፍጥረታት አንዱ ነበረ። ሕዝቅኤል መጽሐፍ ምዕራፍ 37 ላይ ምን ብሎ ይነግርሃል? በእሳት ድንጋይ መካከል ሾምኩህ ይላል። ቀባውህ ወይም አኖይንት አደረግኩህ። ምን ማለት ነው? ክርስቶስ አደረግኩህ ብሎ ይነግረዋል። እና በእነዚህ እንስሶች መካከል ተመላለስክ፣ ክብርህም ከፍ ያለ ነበር ብሎ ያስቀምጣል። ስለዚህ እነዚህ 4 እንስሶች የተባሉት ቤሪያ ቆይ አሁን አንተ 4 እንስሶችን ያልካቸው ዙፋን ተሸካሚ ፍጥረታት ናቸው። ጌጅ አንተ 4 እንስሶች የተባሉት አሁን እኮ እሺ 4 እንስሶች የተባሉት እነማን ናቸው ታውቃለህ? ትክክል ነህ እኮ እኔም እሱን እኮ እቀበላለሁ። እሱን ያልከውን ሀሳብ እኮ ጥሩ። እነዚህ 4 እንስሶች ከአብ ውጭ ሰግደው ያውቃሉ? ይሄው መጽሐፍ ሲናገር እኮ ደግሞ ተናገር እኮ በበጉ ይሰግዱ። ይሄ አማርኛውን ትርጉም ባለመረዳት እያወራህ ነው። ግሪኩና እንግሊዘኛው
ለአብ በብቸኝነት እንደተሰገደ ነው የሚናገረው ወንድሜ። እሺ ቆይ አሁን እኔ ክፈተው። የኔ አንደርስታንዲንግ ስህተት ነው። ቆይ የኔ አንደርስታንዲንግ ስህተት መጽሐፉ ነው የሚታየው። ጃይ እንግሊዝኛው ላይ አድርገው። አይ በቃ አይ አይደለም። አይ እኔ በማውቀው በአራቱን ሰዎች እኔ በማውቀው አንደርስታንዲንግ እና አንተ በነገርከኝ አይደለም። እኔ ትንቢተ ዳንኤል ምዕራፍ 7 ላይ ያለውን ነው። አራቱን እንስሳቶችን የሚለውን ትርጉም አንደኛው እንስሳ አንበሳ ነው። ምንድነው ስራቸው? እኔ በትንቢተ ዳንኤል ላይ ባለው ነው የማውቀው። ትንቢተ ዳንኤል ላይ ምን ነበር የሚሸከሙት? 4 እንስሶች ናቸው። አንደኛው አንበሳ ይመስላል፣ ሁለተኛው ንስር ይመስላል፣ ሶስተኛው ወፍ ይመስላል፣ አራተኛው ጥጃ ወይንም ላም ይመስላል። እነዚህ 4ቱ እንስሳት ኦርቶዶክስ በአጋስተ ስላሴ ብላ በምጠራው ፒክቸር ላይ አስቀምጣቸዋለች። ጥግ ላይ ማለት ነው። ስላሴ የሚባለውን ስዕል ካየ አንደኛው ጥጃ፣ አንደኛው አንበሳ፣ አንደኛው ምንድነው ይሄ ንስር፣ አንደኛው ሰው ይመስላል። 4 እንስሳ የተባሉት ከፊታቸው የተነሳ ነው። ፊታቸው የእንስሳ ስለሚመስል አንተ የነዛ ስራቸው ደግሞ ዙፋን ተሸካሚ ነው። ይሄ የትሪኒቲ ስዕል ፒክቸር ላይ ዙፋን ስለሚሸከሙ ነው። ጨርቁን ይዘውታ ያለ ፈጣሪ ወይንም ትሪኒቲ የተቀመጡበትን ጨርቅ ማለት ነው። ሄደ ፒክቸሩን በደንብ አሁን እሺ፣ ቤሪያ አሁን ጥያቄው 4 እንስሳ ምንድን ነው? አንተ እዚህ ጋር ለአብ ነው ቆይ በጉ የተባለው አብ ነው እያልከኝ ያለው? ምዕራፍ 5 ቁጥር 14 ላይ ለበጉ የተሰገደ ስግደት ሳይሆን እንግሊዝኛውም ግሪኩም ስግደቱም ለአብ ብቻ ይሰጠዋል። ነገስታቶች ናቸው። 4ቱ እንስሳዎች ነገስታቶች ናቸው። እሺ ባረር ችግር የለውም። ጌች ምዕራፍ አንዴ ስማኝ። ምዕራፍ 5 ቁጥር 14 ላይ የተሰገደው ስግደቱ በብቸኝነት ለአብ እንደተሰገደ ግሪኩም እንግሊዝኛውም ያስቀምጥልሃል። ያ ክፈትለት እንግሊዝኛው። እኔ እንግሊዝኛው አለኝ። እሺ እኔ እንግሊዝኛው አለኝ። አንብቦ እንግሊዝኛው ይኸው እዚህ ጋር እኮ and the 4 beasts said amen, and the 20 elders fell down and worshipped him that lives forever and ever ይላል። እዚህ ጋር ታዲያ የቱ ጋር ነው ለአብ ያለው እንዴ? በዙፋኑ ላይ ደግሞ and every creature which is in heaven, on the earth, under the earth, such as are in the sea, all the in them heard, saying, blessing and honor and glory, the power to be sits up on the throne and on to the Lamb forever and ever. ይሄ የሚለው ምንድን ነው የሚያሳየው? ነጠላ ነው ምንድን ነው የሚያሳየው? እስኪ ይሄ የሚለው ምንድን ነው? በእንግሊዝኛ ሂም ሲባል ምንድን ነው የሚገልጸው? ነጠላ እኮ ፐርሰኑ ነው የሚያሳየው እኮ። ሂም ፕሮናውን እኮ የምን ነው? የነጠላ ነው? ሁለትን የሚያሳየው? አንድን የሚያሳየው? እስኪ አንተ በእንግሊዝኛውን አላነበብከው አይደል? ይሄ የሚለው አንድ ነጠላን የሚያሳየው ብዙ ነገርን የሚያሳየው ወርሽ አሁን ስታነብ እንግሊዝኛውን ስታነብ አሁን ድጋሚ አንብበው እስኪ ስታነብ ሲተካ ምንድን ነው ይሄ የሚለውን የሚያስቀምጠው አይደል? the 4 beasts amen and the 4 and the 20 elders fell down and worshipped him. ሂም አይታል፣ ነጠላ ነው አይታል። ሂም የሚለው ስለዚህ ወርሺፕ ዘም አይደለም፣ ገባ? ሂም ነው የሚለው። ሂም ለነጠላ ነው የምንጠቀመው፣ ሲንጉላር ነው። እሺ እዚህ አንተ አሁን በጉን አስገብተህ ነው እያነበብክ ያለው። በጉን እንደ አንዱ ፐርሰን አስቦት ነው እኮ እዚህ ጋር እኮ እያስገባ ያለው አብዱኪ። እዚህ ጋር እንደ አንዱ ፐርሰን ካሰበው ትክክል ነው እኮ። እንደ አንድ ፐርሰን አስበው እንደ አንድ ፐርሰን ሂም እያለ የምን ማሰብ ነው የምታወራው? ጌቾ ለምንድን ነው ማሰበው ሂም የሚለው? አንዱን ፐርሰን አስገብቶት እኮ ነው። ምክንያቱም በጉ የተባለው ቆይ አንዴ ከቅርታ ጋር ለምንድን ነው የማስበው? የተጻፈ ጽሁፍ እያነበብኩኝ አስቡ ይለናል። አንድ ሲደመር አንድ ሁለት አስበው እኮ ስለ አስበው ሀሳቡን የኮንቴክስቱ የባይብሉ ኮንቴክስት እንደዛ ነው። ሰብስበህ ገደል አስቀምጠው። አንዴ ጌቾ ሀሳብን አስቀምጥና ገደል አስቀምጥና ግራመር ነው የሚነገር። የኔን ሀሳብ እኮ አይደለም እያልኩ ያለው አብዱኪ፣ የኔን ሀሳብ እኮ እያልኩ አይደለም ያልኩት። የኔን ሀሳብ እያልኩ ሳይሆን ኮንቴክስቱ እንደዛ ነው ነው። ኮንቴክስቱ ላይማ ከላይ እኮ ጨረሰ። ከላይ እስከ ቁጥር 13 ላይ ይሄ ለምስጋና እና በረከት ምናምን የሚለውን እሺ ቆይ እኔ አሁን አብዱኪ እኔ እሺ ይሄ እዚህ ጋር ጥቅሱ ለአብ ነው የሚል ነገር
እኔ እሺ አንተ አንጣና እቀበላለሁ። እሺ ችግር የለም። አንዴ ተረጋጋ። አንዴ የምን በርድ ኦፍ ፕሩፍ እኮ አንተ ላይ ነው የሚኖረው። በርድ ኦፍ ፕሩፍ ፋላሲ ነው ድግ ተመጣው ሲጀመር ይሄ በርድ ኦፍ ፕሩፍ ፋላሲ እኮ አንተ ላይ ነው። በርድ ኦፍ ፕሩፍ እኮ አንተ ላይ ነው ያለው። ቁጥር 13 ላይ ነው ለሁለት ያለው ቁጥር 13 ላይ በእርግጥም ከዘላለም እስከ ዘላለም በዙፋን ላይ የተቀመጠው ለበጉም ይሁን ሲሉ ሰማዋል። እዚህ ለሁለት እንደሆነ እዚህ ጋር ቁጥር 13 ላይ ይናገራል። ቁጥር 14 ላይ ግን ለነጠላ ለአንዱ ነው የሚናገረው። ከዚህ ለኢየሱስ ካልክ ኤቪደንስ ታመጣለህ፣ ማስረጃ ማለት ነው። ለነጠላ መሆኑን አስብ ምናምን የምትለኝ ነገር ለምንድን ነው የማስበው? እኔ ከናካቴው አስብ ለምንድን ነው የማስበው? ነጠላ ቋንቋ እኮ የተቀመጠው እኮ አይደለም አስቦት ነው ያልኩ። ባይብሉ ኮንቴክስቱ ወርዱ ቃሉ ለወልድ ነው። ማስረጃ አንተ ነካ መጀመሪያ እኮ አንተ እኔ እኮ ሀሳቤን አመጣው። አንተ ይሄኛው ስግደት የሆነው ስግደት ለአብ ነው ብለህ ታመጣልኛለህ። እኔም ደግሞ ለወልድ አሳያለሁ። በርድ ኦፍ ፕሩፍ ፋላሲ የሚባል ነገር ታውቃለህ? በርድ ኦፍ ፕሩፍ እስኪ ሎጂክ ላይ በርድ ኦፍ ፕሩፍ ምንድን ነው? ሎጂኩን ተው። አሁን ሎጂኩ እዚህ ጋር አይሰራልም። ሎጂኩ አይደለም ሀሳቡን ተው። አርጊመንት ሲቢድ ሲደረግ ክሌም ያደረገው ሰው ነው ማስረጃ ማምጣት ያለበት። ገባህ? ኤከሌን ኤከሌ ገሎታል ካልክ እኔ አሁን በርደን ኦፍ ፕሩፍ እኔ ፍሬሽማን ላይ የተማርኩትን እንትን ሀሳብ አታምጣለኝ እና እኔ አሁን እሱንም ረስቼዋለሁ ኦልሬዲ። ግን አሁን እኔ የምልህ አሳየን ማስረጃ። አሁን ኢየሱስ ተሰግዶለታል። ጥያቄውን ወደ መጀመሪያው ነው የሚመለሰው። ለኢየሱስ የተሰገደበትን አሳየን ነው ጥያቄው። እናንተ እኛን ጋር ለምን ትመጣለህ? እሱ ቅድም እኮ አብደላ የጠየቀህ ምንድን ነው? ለኢየሱስ የተሰገደበትን አምጣ አለ። እስካሁን አላመጣህም። መልሰህ እኛን ትጠይቀናለህ። እስካሁን አላመጣም። ለኢየሱስ የተሰገደበትን አምጣ። ጥያቄው ስቲል 40 ደቂቃ የሚፈጀው እኛን ለምን ትጠይቀናለህ? እኛን አንተ ለኢየሱስ ነው የሚለውን እኮ ማስረጃውን ነው የምታመጣው። እኔ እኮ አይደለም ብሎ ለአብ ነው የተሰገደለት ስላለኝ ነው እንጂ እኮ ለአብ ነው የተሰገደለት ስላለኝ እሱ እየተባበረ ነው። ለማስረዳት ሲተባበር አይተሃል። አንተ የማስረጃ ያመጣህ እየመሰለህ ተሰማ። ገባ? እሱ ያብራራልህ ሲመጣ አንተ ለካ እየተሰማህ ያለው ማስረጃ ያቀረብክ መስሎ እየተሰማህ ነው። እሱ በእውነታው ገባ? አይደለም እኮ አንተ ማስረጃ ለኢየሱስ የተሰገደበትን ማስረጃ ይዘና የአሁን ያመጣኸው ምንም ለኢየሱስ እንደተሰገደ የሚያሳይ ምንም የለም። ዛውድ ካለ አሳየን። በጎ የተባለው ኢየሱስ አይደለም። አሁን አብደላ እኮ አምኖ ነበረ። ቁጥር 13 ላይ ቁጥር 13 ላይ ስለ ስግደት አያወራማ። ስለ ስግደት አያወራም። ቁጥር 13 ላይ ስለ ስግደት ነው የሚያወራው። ሰገደ የሚል ቃል አለ ቁጥር 13 ላይ። አምልኮ አይደለ ታዲያ? አመለኩ። ስለ ስግደት ነው አምልኮ አይደለም። ወደ ሌላ ርዕስ አትቀይረን። ስለ ስግደት አሳየን እያልን ነው። ሰገዱ የሚል ነገር የለም ሲባል ወደ ቁጥር 14 ሄድ። ቁጥር 14 ደግሞ ኢየሱስን አላስገባ ብሎ ነጠላ ሲሆንብህ ደግሞ ጭቅጭቅ ፈጠረ። የለም ማለት ምን ማንን ገደለ ካለ አሳየን። ከሌላ በቃ አትረብሽን። ከቅርታ ከሌላ ሰው ጋር እንቀጥል። እነ ዮናታን ምናምን ተራይጥ። አንዴ አብዱል ከሪም በጣም ይቅርታ። እንዴ ይህንን የለም ካላችሁ ሼም ነው። አብዱል ግልጽ የሆነ ስግደት አንዴ እውነተኛው ሚውት አድርግ። የለም ካላችሁ ሚውት አድርግ። በመጀመሪያ የተነሳንበት ፖይንት ምንድን ነው? ይሄ ዘወትር ጸሎት ላይ በዘወትር የሚጸልዩት ጸሎት ላይ ምን የሚል አለ? ለአብ ለወልድ ለመንፈስ ቅዱስ እንዲሁም ለማርያም እንዲሁም ለመስቀል እንሰግዳለን የሚል ስግደት አለ። ከዛ ጌቹ ምን ጠየቀን? እንዴ ልክ ናችሁ እኮ እናንተን እንደግፋለን አለ። ከዛስ እነሱ ለመላእክት ለቅዱሳን ለክርስቶስ ለተሰቀለበት ሚስት ለሚሰግዱት ስግደት ይሄ ሁሉ ስህተት ነው አለ። ከዛ እኛን አካቶ እና ሰብስቦ ኦርቶዶክስን እንትን ለማለት ማለት። ከዛ ጥያቄውን ወደ ራሱ ዞረ። ምንድን ነው ጥያቄው? ለኢየሱስ በራሱ በመንፈስ የተሰገደ ስግደት አለ ወይ? ለምሳሌ የዮሐንስ ወንጌል ምዕራፍ 4 ላይ ለአብ በመንፈስና በእውነት እንሰግዳለን ይላል። ለራሱ ለኢየሱስ እናንተ ከአብ እኩል ለምታደርጉት ፕሮቴስታንቶች ለራሱ ለኢየሱስ በመንፈስ የተሰገደ ስግደት አለ ወይ? ኤክስፒሪየንስ ሲያደርጉ ሲተገብሩት አለ ወይ? መጽሐፍ ቅዱስ ውስጥ የለም። በሁለተኛ ደረጃ ትእዛዝ አለ ወይ? በመንፈስ ስገዱ ብሎ ሐዋርያት ኦር ነቢያት ኢየሱስ ወደ ሰማይ እርገት ካደረገ በኋላ አረገ ካላችሁ በኋላ እናንተ ይሰገዱ አሉ ወይ? የለም። በሶስተኛ ደረጃ ጭራሽ ያመጣልን ማስረጃ ምንድን ነው? አብዱልከሪም እንደው አንተ እንዳልከው እኔ ሳብራራለት አእምሮ እንዲከፈት ሳብራራ ምላሽ ያመጣ መሰለው። የዮሐንስ ራእይ ላይ ሄደ። የዮሐንስ ራእይ ላይ
ሐዋርያው ዮሐንስ እንኳን የለበትም ስግደቱ ላይ ማለት እየሰገዱ ያሉት እንስሶች ናቸው። 4 እንስሶች። እንስሶቹ በራሱ የሰገዱት ለማን ነው? ለአብ በብቸኝነት ነው የሰገዱት ስግደት። ጭራሽ ሐዋርያትም የሌሉበት ለኢየሱስ ያልተሰገደን ስግደት አመጣ። አእምሮ እንዲከፈት ነው እኛ የምናወራው። ምክንያቱም እሱን ማጨናነቅ ምናምን አይደለም። ከዛ ምን ሆነ? ሽፍት አደረገና ፕሮቴስታንት የነበረው ልጅ ኦርቶዶክስ ሆነ። ከዛ አስቡ ማለት ጀመረ። ሶላ ስክሪፕቸር የሚለውን ዶክትሪኑን ተወና አስቡ። ለምንድን ነው የምናስበው ወንድሜኛ? እኔ አላልኩም እንዴ? ከሀሳቤን ልጨርስ። ጀስት ስና እንዴ የራስን ሀሳብ ስታወራ እኮ እኔ ያላልኩትን እኮ ነው የጨመርክ ያለው። ቆይ ሚዩት አርግ። አይ ስታወራ እኔ የማወራው ያወሩት ቆይ አንዴ አስጨርስን እኮ እኔ ያላወራሁትን አትበል። እኔ ያላወራሁ ሶላ ስክሪፕቸር ትተሃል ብለህ እሺ፣ አንተ ያላወራኸው ነው። ጀስት ሚዩት አርግ። እኔም መልስ እሰጥበታለሁ ላወራውን ንግግር። ግን ደግሞ ስትናገር እኔ ብያለሁ ወይስ እንደዛ አላልኩም? እንደዚህ ጌቹ እንደዚህ ረዳኝ ምናምን አይደለም። ጥቅሱን አንተ ከዚህ አንተ አብለኝ አይደለም ያመጣሁት እኮ። ሚዩት አርግ። ምን አለ? እነዛ አካላት አስበው ነው ያደረጉት። እነዛ ምዕራፍ 4 ላይ አስበው ነው ያደረጉት። ከየት ነው አስበው ነው ያደረጉት የሚለውን አንድምታና ፍቺ የምታመጣው? አስበው ነው ያደረጉት የሚባል ትርጓሜ ውስጥ ማን ነው ሂድ ያለ? መጽሐፉ የሚለው በቀጥታ በብቸኝነት አስበው ሳይሆን ኮንቴክስቱ እንደዛ ነው የሚያስበው ነው። አስበው አይደለም እያልኩ ያለሁት። አንድ ሚዩት አድርግ እባክህ። ኮንቴክስት ማለት አውዱ ለማለት ፈልጎ ነው። አንዴ ኮንቴክስቱ የቃሉ ኮንቴክስት እንደዛ አስቦ ነው የሚለው ነው ያልኩት እንጂ አስቦ ነው ብዬ መጽሐፍ ቅዱስን እንደዛ አልተረጎምኩም። ሲጀመር አንድምታም አልተጠቀምኩም። የትኛውንም ኮመንታሪ ተጠቅሜ አይደለም ያወራሁት እስካሁን ያወራሁትን። ያላልኩትን አትበል ቤሪያ፣ እኔ ያላልኩትን አትበል። ማምጣት አልቻልክም። በቃ ይበቃናል። አሁን አይሻልም? ምንም ማምጣት አልቻልክም። ሌላ ጌቾ ከአንተ ጋር እየቀጠልን አይደለም። አንዴ ሚዩት አድርግና ሀሳብ እየጠቀለልኩ ነው እኔ። ቀጥሎ ለወንድሜ ብዙ ከኔ እጅግ በኢስላም በተለያዩ ትምህርቶች የተሻሉ ሰዎች አሉ። እኔ በጣም ትንሽ ነኝ። ያልክ ሰው እነ ኡስታዝ ጀማል አሉ እና አብዱል ከሪም በጣም ከኔ የተሻሉ ሰዎች ገባ። እዚህ ጋር እንደው ዝም ብሎ ከመንቀሳቀስ ከማውራት አንጻር ነው እያወራ ያለው። ስለዚህ ለእነሱ ቦታ ልለቅ፣ ሀሳቤን ብቻ በአጭሩ ላስቀምጥ። እሺ እባክህ አትረብሸኝ። ስለዚህ አስበው ነው ያደረጉት። ኮንቴክስቱን ምንም የሚባል ነገር ኮንቴክስቱ ላይ ይህም ብሎ አስቀምጧል። በቃ የተረጋገጠ ነገር ነው። ስለዚህ መጽሐፍ ቅዱስ ውስጥ በክርስቲያኒቲ አስተምህሮ በትርጓሜ በሚያስቀምጡት ውስጥ ኢየሱስ ወደ ሰማይ ከሄደ በኋላ የተሰገደለት ስግደት የለም። በሐዋርያት የተደረገለት አምልኮ የለም። እንደ አምላክ የቀረበለት የአምልኮ መስዋዕት የለም። መጽሐፉ በአንድም ክፍል ላይ አንድ ክፍል አይደለም፣ አንድ ጥቅስ አይደለም፣ አንድ ቃል ከኢየሱስ እርገት በኋላ ወደ ሰማይ ሄደ ከተባለ በኋላ የመጣ የተደረገ ሐዋርያት ያደረጉት ምንም አይነት ነገር የለም። ከዚህ ውጭ ግን ለአብ በብቸኝነት ሲያደርጉ ትመለከታላችሁ። የሐዋርያት ሥራ ምዕራፍ 4 ላይ ለአብ በብቸኝነት ሲጸልዩ፣ ለአብ በብቸኝነት ሲሰግዱ ሐዋርያት ተሰብስበው ማለት ነው። ከሐዋርያት መካከል እናቱ የኢየሱስ እናትም ነበረች፣ ልጇም አምላኳም የሚባልላት ሲያደርጉ ተመልክተንም አይተንም መጽሐፍ ቅዱስ ውስጥ አናቅም። መጽሐፉን አይተነው ተመልክተነው እንደማይነገር መዝንን ነው የወጣ ነው። ስለዚህ ስንጠይቃችሁ እንዳልኖርንበት፣ እንዳልተማርነው፣ እንዳላደግንበት እንደው አዲስ የሆንን አድርጋችሁ አትመልሱልን እባካችሁ። ከታች ያላችሁ የምትሰሙ የክርስቲያኒቲ ተከታይ ያልካላችሁ ማለት ነው። የለም በመንፈስ የሚደረግ የሚባል አምልኮ ፕሮቴስታንቶች ኦርቶዶክስን እንጠይቃለን የምትሉትን ራሳችሁ ተጠየቁ። ለኢየሱስ በመንፈስ የተደረገ አምላክ ነህ ተብሎ የተደረገ በሐዋርያት በስብስብ አቅሌሽያ ብላ ተብላ በምትጠራው ጉባኤ የተደረገ የአምልኮ ስርዓት የለም ለኢየሱስ። በቃ ይሄ የተደመደመ ነገር ነው። መጽሐፋችሁን እመኑ። እኛ ስለተናገርን አይደለም። መጽሐፋችሁ መመሪያችሁ ነው። ቅዱስ ነው ብላችሁ ነው የምትጠሩት። መጽሐፋችሁን እመኑት።
የእኛን ንግግር አይደለም፣ የኔ የቤሪያን ንግግር አይደለም። መጽሐፋችሁን እመኑት። በሁለተኛ ደረጃ አቅሌሽያ ተብላ ከምትጠራው ጉባኤ የተቀደሰች ጉባኤ ከምትባለው ያቺ ጉባኤ ላይ ለኢየሱስ ሳይሆን የሚሰገደው ኢየሱስ ከዛች ጉባኤ ጋር ለአብ ነው የሚሰግደው። አሁን በዚህ ታይም እኮ ነው አሁን ወንድማችን ዝም ብሎ ይፈራገጣል እንጂ በዚህ ታይም መጽሐፍ ቅዱስ አሁን እኔ እና እሱ እያወራን ኢየሱስ ከቤተ ክርስቲያን ጋር ለአብ ይሰግዳል ይላል መጽሐፍ ቅዱስ። የቱ ጋር? የሐዋርያት ሥራ የዕብራውያን መጽሐፍ ምዕራፍ 2 ቁጥር 13 በግሪኩም በእንግሊዝኛው ገብተህ ተመልክተው። በእንግሊዝኛው የሐዋርያት ሥራ ምዕራፍ 2 ቁጥር 13 ላይ ስምህን ለወንድሞቼ እነግራቸዋለሁ፣ በማህበር መካከል በዜማ አመሰግንሃለሁ። ማህበር የምትለዋን ቃል ማህበር ብለው የተረጎሙት በአማርኛ ቤተክርስቲያን ያላሏት ህዝቡ እንዲደነዝዝ ነው። ቃሉን ገብታችሁ በእንግሊዝኛው ተመልከቱ። ቸርች ብሎ ነው የሚያስቀምጠው፣ በግሪኩ አቅሌሽያ ብሎ ነው የሚያስቀምጠው። ከቤተ ክርስቲያን ጋር ጃ ከተመቸህ ቃሉን የዕብራውያን መጽሐፍ ምዕራፍ 2 ቁጥር 13ን ህዝቡ እንዲያይ ማለት ነው አሳያቸው። ከቤተ ክርስቲያን ጋር ወርሺፕ አደርግሃለሁ አመልክሃለሁ ብሎ ኢየሱስ ቤተክርስቲያን የተባለችው የተዋናት ከትንሣኤ በኋላ የመጣ ጉባኤ ናት የምትባለዋል። ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ በዚች ዓለትነት ላይ ቤተክርስቲያንን እንመሰክራለን የተባለችው ያቺ ጉባኤ ጋር አመልካለሁ አለ። አንተ ከየት አምጥተህ ነው ከጉባኤ ጋር አንተ ኢየሱስ ራሱ አመልካለሁ ብሎ በተናገረው ቃል መተህ እንደገና ጉባኤዋን ለይተህ ቤተክርስቲያኗን ለይተህ ከኢየሱስ ለይተህ እንደገና ቤተክርስቲያኗ ኢየሱስን ታመልካለች የምትለው? ስለዚህ ወንድሜ ከኒቅያ ቆስጠንጥንያ ጉባኤዎች ምናምን በኋላ የትውፊት ቃለ ዓዋዲ ዶግማ ምናምን ተብሎ የተመሰረተውን ትምህርት ወጥተህ እውነተኛውን መንገድ ትክክለኛውን አስተምሮ የነቢያትን መስመር የፈጣሪን ምስክርነት የነቢዩ መሐመድን ይዘው የመጡትን መልእክት ተከተል፣ ልብህን አስፋ፣ አእምሮህን ተጠቀም ለማለት ነው። ቴንኪዩ በጣም አብዱ። ኡስታዝ ጀማል ሰላም ብያለሁ። ማሂር ነው መሰለኝ እዚህ ጋር ሁላችሁንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዝም ልበል።